ሄሎ ኤቭሪዋን እንደምን ናቸው? በዛሬው ዕለት አዲስ ሲሪየስ እንጀምራለን። በባለፈው ሲሪየስ ስናይ የነበረው ጀነራሊ ስለ ኤልኤልኤም እንዴት ሂስትሪ እንዴት እንደነበረ ስለነ ወርድ ቱ ቬክ ኢምቤዲንግ ሜቶድ ስለነ ባክ ኦፍ ወርድስ ሜቶድ እየተመለከትን ነበር። አሁን በዚህ ቪዲዮ እና ቀጣይ በሚመጡ ካፕል ኦፍ ቪዲዮስ ስለ ቶከናይዜሽን እና ስለ ኢምቤዲንግ በጥልቀት ለማየት እንሞክራለን። ከዚህ በፊት ዲስከስ ለማድረግ እንደሞከር ነው ኤልኤልኤሞች ወይም ላንጉጅ ሞዴሎች ምንድነው የሚያደርጉት? የሚሰጣቸውን አረፍተ ነገር ዴል የሚያደርጉበት መንገድ በትናንሽ ቻንኮች በመከፋፈል ወይም ቶክን በሚባል ነገር በመከፋፈል ፕሮሰስ እንደሚያደርጉ ተመልክተናል አይደለ? ከዛ እነዛን ቶክኖች ደግሞ ወደ ቁጥር ሪፕሬዘንት እንዲያደርጉ እነሱ ኮምፒውተሮች በሚረዱት በቁጥር መልክ እንደሚቀመጥ ተመልክተናል። ያ ቁጥር ሁለት አንደኛ ቃሉን ሴማንቲክሊም ሁሉ ሪፕሬዘንት ማድረግ የሚችል በሆነ መንገድ ማለት ቃል ለምሳሌ የቶክኑን ትርጉም በያዘ መልኩ እንደሚያስቀምጡ ተመልክተናል። ልክ ጀስት ሪካፕ ለማድረግ ያክል ለምሳሌ ይሄ the brown fox jumps የሚል ለምሳሌ ጀስት ሴንቴንስ ቢኖረን ይሄንን እንዴት ነው የሚያደርገው ብለን ስንመለከት ወደ ቶክን መጀመሪያ ብሬክዳውን ይደረጋል። the big brown fox jumps ይሆናል። ከዛ በኋላ ላይ እዚህ ጋር ደግሞ ወደ ቁጥር ኢምቤዲንግ ይለወጣል ማለት ነው። ኦኬ ሶ ይሄም ደግሞ ለምሳሌ ይሄንን በትክክለኛው ለምሳሌ በምናውቀው በቻት ጂፒቲ ምናምን እንዴት እንደሚያደርግ ማየት እንችላለን። ለምሳሌ ይሄ በዚህ ሊንክ ገብታችሁ ቶከናይዘር ብላችሁ ገብታችሁ ብትመለከቱ እንዴት ቻት ጂፒቲ ቶከናይዝ እንደሚያደርግ እዚህ ጋር ማየት ትችላላችሁ። ለምሳሌ ይሄ የሞዴሎቻቸው የራሳቸው ቶከናይዘር እንዳለ ሜንሽን አድርጌያለሁ። ቻት GPT-5 ለምሳሌ እንደዚህ ነው ቶከናይዝ የሚያደርገው። ሌትስ ሴይ አንአፖሎጀቲክሊ የሚለው አንድ ቃል ቢኖር ወደ ስንት ቶክን ነው ብሬክዳውን የሚያደርገው? ወደ 5 ቶክን ያህል ብሬክዳውን ያደርጋል ማለት ነው። በተመሳሳይ GPT-4ም እንደዚሁ ያደርጋል። GPT-3 አክቹዋሊ ወደ 3 ቶክን ብሬክዳውን ያደርጋል። ኦኬ ለምሳሌ ሌላ ኤግዛምፕል ደግሞ እንመልከት። ኦኬ አሁን እንደዚህ አይነት ይሄን ያህል ቢኖር ይሄ የምትመለከቱትን ልክ ወደዚህ አይነት ቶክን ይለወጣል ማለት ነው። ከዛ በኋላ ይሄ ቶክን ነው ወደ ኢምቤዲንግ ተለውጦ ሞዴሉ የሚረዳው። ከዛ ሞዴሉም ደግሞ የሚመልሰው ኢን ተርምስ ኦፍ ቶክን ነው። ያ ቶክን ወደ ምንረዳው ቃል ይለወጣል ማለት ነው። ኦኬ ይሄ የኦፕን ኤአይ መንገድ ነው ወይም ቻት ጂፒቲ እንዴት ቶከናይዝ እንደሚያደርግና እንዴት እንደሚመልስ ነው። አሁን ባለፈው ባየን ኤግዛምፕል መሰረት እንዴት ቶከናይዝ እንደሚደረግ ለማየት እንሞክር። ይሄንን የባለፈው አይነት ተመሳሳይ ሞዴል ነው የምንጠቀመው። 5.3 ሚኒ እሱ ነው የምንጠቀመው። ስለዚህ የባለፈውን ቪዲዮ ሪፈር ማድረግ ትችላላችሁ። ይሄን እንዴት ሎድ እንደምናደርግ ምናምን ምንም ኮምፕሊኬትድ ነገር የለውም። ይሄን ኮድ ኮፒ ፔስት አድርጋችሁ ረን ማድረግ ነው። ከዛ ሞዴሉ ሎድ ይደረጋል ከነ ቶከናይዘሩ። እንደባለፈው ለምሳሌ እንደባለፈው ፓይፕላይንን አልጠቀመም፣ ምክንያቱም እዚህ ጋር በደንብ ብሬክዳውን አድርገን ለማየት እንዲመቸን። the first thing የምናደርገው ፕሮምፕት እናዘጋጃለን። ሞዴሉን የምንጠይቀው ነገር ለምሳሌ እኔ እንደ ኤግዛምፕል ያዘጋጀሁት ምንድነው write an opener for a stand-up comedy gig። ለኮሜዲ ጊግ ወይም ለቀልድ የሚሆን መክፈቻ የሚሆን ነገር አዘጋጅልኝ ያልኩት። ከዛ ፕሮሲጀሩን እንየው። ከዛ ምን ይደረጋል? ቶከናይዝ እናደርገዋለን። ይሄን ፕሮምፕቱን እዚህ ጋር የምታዩት ኮድ ይሄንን ነው የሚሰራው። ምንድነው የሚያደርገው? ቶከናይዘርን ሎድ እንጠቀማለን። ፕሮምፕቱ ይገባል። ከዛ በኋላ ላይ ኮዳ ማለት ኢንቫይሮንመንት የምንጠቀመው ወደ ጂፒዩ ስለሆነ ማለት ነው። ይሄ ኮድ ምንድነው ጀነሬት የሚያደርግልን? ኢንፑት አይዲስ ጀነሬት ያደርግልናል። ምንድነው ይሄ እያደረገ ያለው? እያንዳንዱ ሞዴል ቶከናይዘር አለው ብያለሁ አይደል? ቶከናይዘር ይጠቀማል። ያ ቶከናይዘር ደግሞ ምን አለው? የራሱ የሆነ ቴብል አለው፣ ኢንተርናል የሆነ ቴብል አለው። ያ ቴብል ምንድነው? አይዲ እና አክቹዋል ቶክኑን ማች የሚያደርግ ልክ ከዚህ በፊት
የምታውቁ ከሆነ ወይም እንደ ሃሽ ቴብል ምናምን እንደዛ መውሰድ እንችላለን። ሶ ቁጥር 1 2 3 ለምሳሌ አንድ ቶክን 001 ለምሳሌ ፕሌይ ሊሆን ይችላል or something like that። ስለዚህ necessarily ቶክኑን ራሱን በቶክን ደረጃ ቁጭ ያደረገው በቁጥር ነው ሪፕሬዘንት የሚያደርጋቸው። ሶ የሆነ ቴብል አለ ያንን ማች የሚያደርግ። ስለዚህ ይሄ ቶክናይዝ ስናደርገው ወደ ምንድን ነው የሚለወጠው? ወደ አይዲ ነው የሚለወጠው። ይሄ እያንዳንዱ አይዲዎች ምንድን ነው ሪፕሬዘንት የሚያደርጉት? ቶክኖችን ማለት ነው። ስለዚህ ያንን አይዲ ነው እንደ ኢንፑት የምንጠቀመው። ሶ አውትፑት ጀነሬት ለማድረግ ይሄን ሞዴል ኢንቮክ እናደርጋለን። ሞዴል ዶት ጀነሬት የሚለውን ሲምፕል ነው። ምንድነው የሚቀበለው? እነዛ ኢንፑት ቶክን አይዲዎች። ስለዚህ እኚህ ኢንፑት ቶክን አይዲዎች ደግሞ ምንድን ናቸው? የዚህ ፕሮምፕት ቶክናይዝ የተደረጉ ኢንፑት አይዲዎች ናቸው ማለት ነው። ከዛ ይሄ 50 ያክል ነው። ካሽ መጠቀም አንፈልግም ለጊዜው፣ ችግር የለውም። ከዛ በኋላ ላይ አውትፑቱን ፕሪንት እናደርጋለን። ሶ አውትፑቱን ፕሪንት ያደረኩበትን መንገድን ተመልከቱ። ምንድነው ያደረጉት? ዲኮድ አድርጌ ነው። ዲኮድ አድርጌ እና አውትፑት ያደረኩት። ግን ይሄም ሳይሆን ሲቀር እንዴት እንደሚሆን እናያለን። መጀመሪያ ላይ ምን እንደሚመለስ። ሶ ኤኒዌይስ ይሄን ረን ስናደርገው it might take some time. Okay, so ከእነንቱ ነው የመለሰልን። ምክንያቱም ሪተርን ፉል የሚለውን ፎል ስላደረግ ነው ማለት ነው። ሶ ኦፕነሩን አድርግልኝ ስለ ይኸውም መልስ መለሰልን አይደለ? So good evening everyone, I'm here tonight and I have got a confession to make. I'm not a comedian, I'm terrible cook. ምን እያለ ይቀጥላል ማለት ነው። ስለዚህ ቀልዱን እዚህ ጋር ይሰጠናል ማለት ነው። ግን necessarily ይሄን አይደለም ሞዴሉ መጀመሪያ ሪተርን የሚያደርገው። ምንድነው የሚያደርገው ብለን እንመልከት። ሶ ይሄ ነው አይደለ ሪተርን ያደርግ ያለው ስቴትመንት አውትፑት ጀነሬሽን። ሶ ይሄን ስንመለከት እዚህ as you guys can see ሪተርን የሚያደርገው ምንድነው? አይዲዎችን ነው። ሶ bunch of IDs ነው ሪተርን እያደረገልን ያለው ማለት ነው። ኦኬ እነዚህ ደግሞ ለምሳሌ እነዚህ አይዲዎችን እንዴት አድርገን ማድረግ እንችላለን? እዚህ ጋር ልክ እንደ ዲኮድ እንዳደረግ ነው እያንዳንዱን አንድ በአንድ ማድረግ እንችላለን። ለምሳሌ አይዲ generation output of 0 ምክንያቱም ሁለት ስለሆነ ማለት ነው ዲቫይሱን እና እዚህ ጋር የአይዲዎቹ ስላለ ምንድነው እናደርገው? ፕሪንት እናደርጋለን ዲኮድ ዲኮድ አድርግልኝ ምን አይዲ። ሶ አውትፑቶቹ ምን እንደሆኑ እንመልከት። ይሄ ነው አውትፑት እያደረጋለሁ እያቸው አይደለ? ሶ እያንዳንዱን ነገር አንድ በአንድ እንዲያደርግልን ማድረግ እንችላለን ዲኮድ ካደረግነው በኋላ። ይሄ አውትፑቱ ነው። ሶ ይሄ ምንድነው ያደረኩት? ቤዚክሊ የተሰጠውን ጀነሬሽን አውትፑትን እያንዳንዱን ዲኮድ እያደረኩኝ ኢንተራራኩ ማለት ነው። ልክ ይሄንን ኤግዛክትሊ ላይክ ኒው ላይን ክሬት እያደረኩ ማለት ነው። ስለዚህ ከዚህ መውሰድ ያለብን ነገር ምንድነው? አንደኛ ልክ ይሄን አንዴ ኤክስፕሌን አድርግና እነግራችኋለሁ የሪካፓን። ሶ ኢንፑት አይዲ እንደምትመለከቱት ነው። ኢንፑት አይዲ ማለት ቶክናይዝ ከተደረገ በኋላ ማለት ነው። ስለዚህ ይሄ ነው አይደል ከተሰነው ኢንፑት አይዲ የሚል። ስለዚህ ኢንፑት አይዲው ምንድነው? there like IDs so ID ነው ማለት ነው። ስለዚህ ከዚህ ምንድነው ሪካፕ ማድረግ የምንችለው? ከአንድ ሞዴል ጋር ኢንተራክት ስናደርግ ለምሳሌ ChatGPT anything ሊሆን ይችላል። even though እኛ የምንሰጠው ኢንፑት ቴክስት ኢንፑት ሊሆን ይችላል፣ ኢሜጅ ኢንፑት ሊሆን ይችላል። ፋይናሊ እሱ ጋር ወይም ሞዴሉ ጋር ፕሮሰስ ለመደረግ የሚደርሰው ምንድነው? አይዲ ነው። so how did that go? መጀመሪያ ቴክስት ወይም any input type ይኖረናል። ከዛ ያ ቶክናይዝ ይደረጋል። ሶ into bunch of token ይከፋፈላል። ያ ቶክን የተከፋፈለው ነገር ደግሞ ምን ይደረጋል? ማፒንግ ስላለው እያንዳንዱ ቶክን ከአይዲው ይሰበሰባል። ሶ ፋይናሊ ያን አይዲ ነው ወደ ኢንፑት የሚሰጠው ማለት ነው። ያ ሞዴልም ሪስፖንድ የሚያደርገው in terms of ID ማለት ነው። in terms of list of input IDs in terms of output IDs per se። ምክንያቱም ልክ እንደዚሁ output ID ይመልሳል። ያ አውትፑት አይዲ ደግሞ አንድ ላይ አግሪጌት ተደርጎ ዲኮድ ተደርጎ በቶከናይዘሩ እዚህ ጋር እንዳየ ነው ማለት ነው። ቶከናይዘሩ ዲኮድ ተደርጎ አውትፑት ይደረግልና በቴክስት መልኩ ኤኒ አውትፑት መንገድ ለምሳሌ ኢሜጅም ሊሆን ይችላል በዛ መልኩ ይመለስልናል ማለት ነው። ይሄንን ደግሞ ኖቲስ የምታደርጉበት ለምሳሌ ኢን ፕራክቲስ እንዴት ነው ChatGPT ላይ ስትጽፉ ኢንተራክት ስታደርጉ እንዴት ነው የሚመልሰው?
ላይክ አንድ ጊዜ ሁሉንም ደምፕ አይደለም የሚያደርገው ማለት የሆነን ነገር ስትጠይቁት በአንዴ ይሄን አይደለም ተመልካችሁ ከሆነ ቃል በቃል ነው እያንዳንዱ ነገር የሚያመጣው ይሄም ራሱ አንደኛ ያው ኦብቪየስሊ ዩኤክስ አሪፍ እንዲሆን ዩዘር ኤክስፒሪየንስ አሪፍ እንዲሆን ግን ከዛ በተጨማሪም አክቹሊ ሞዴሉም እንደዛ ነው ጀነሬት የሚያደርገው ሶ እያንዳንዱ ቶከን ዋን ቶከን አት ታይም ኢን ዲስ ኬዝ ዋን ወርድ አት ታይም ነው ጀነሬት እያደረገ ያለው ማለት ነው ያ ይሄንን ነው ዛሬ ለመናገር እና ለማስረዳት የሞከርኩት this just part 1 ነው ይሄንን ኮድ ኮሜንት ላይ አታች አደርገዋለሁ ከነ ሜቢ I don't know any important resource ከሚሆነው ጋር ቀጣይ ቪዲዮ ላይ how exactly tokenizer breakdown እንደሚያደርግ ቴክስትን ለማየት እንሞክራለን ሶ እዚህ ጋር ምንድነው ያደረኩት tokenizer breakdown ያደርጋል ነው ግን how exactly breakdown ያደርጋል የሚለው in detail ለማየት እንሞክራለን thank you for listening to me ጥያቄ ካላችሁ ኮሜንት ላይ አስቀምጡ ባይ ባይ